እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያረገኝ ይላል። እንዴ የወራችሁ እንዴ ሰው እኮ እንጨት አይደለም፣ በግድ አይጠረም፣ ፈቃድ ያለው ፍጡር ነው። አስፈቅዶ ነው የሚያድነህ። እንዲሁ እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያረገኝ አያደርግም እያልኳችሁ ነው። አያደርግም። ወደ መርጠህ ነው ማድረግ። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱንሳ አንዱ አባቴ እንግዲህ አገልግያለሁ ልመንኩስ አለው። ምን አለው መሰላችሁ? አበምኔቱ ከገዳሙ በር ላይ ቆመህ እኔ ዘማዊ ነኝ ይቅር በሉኝ ስትለዋል አለው። ለሚያልፍ ለሚያገድመው ሁሉ ማለት ነው። አሁን እንዲህ ብሎ ብያዛችሁ ትታዘዛላችሁ? በፍጹም አባቴ ብቻ ያመንኩሱኝ እንጂ በእስክንድሪያ ከተማ እየዞርኩ እንደዚያ ስልውላለሁ አለው። ከመንገዱ ላይ ቁሞ እኔ ዘማዊ ነኝ ይቅር በሉኝ ሲል ይውላል ቀኑን ሙሉ ማለት ለሚያልፈው ለሚያገድም። ይሄ ነው መታዘዝ ማለት። ኋላ በል እንግዲህ ትእዛዙን ፈጽመሃል፣ በዚህ ቀን አመነኩሳለሁ ብሎ ደወል ደውሎ ማህበሩን ሰብስቦ በቃ ዛሬ ልመነኩስ ነው ብሎ ሲገባ አንተ ውጣ አለው። ደግሞ ቀኖናውን ጨርሷል። አሁን ወለተ ማርያም ገብረስላሴ ሐሙስ ትቆርባለህ ልብስን ታጥበህ እንዲህ ብለህና ብሎ ሲያበቃ ንሳበት አንተ ውሻ ውጣ ቢላችሁ ምን ይላል? ድሮስ ምን አባት አለ ነብራን የምትሉት? ከዚያ ምን አለ? ውጣ አለው። በቀጠረበት ቀን እኮ ነው። አዎ ይገባኛል ብሎ ወጣ። ኋላ መልሶ ደግሞ ግባ አለው። ከዛ በኋላ መነኮሳቱ አባታችን ምንድነው ይሄንን ደቀ መዝሙር እንዲህ ብለው የሚሰድቡት? እናንተ እኔ ዘማዊ ነብዬ ስሰድበው እናንተ ስትስቁበት አጋንንት ሲያለቅሱ መላእክት ደስ ሲላቸው አይነበር አለ። ትናንት መጽዋች የነበረ ሰው ዛሬ ሌባ ይሆናል። ትናንት ድንግል የነበረ ሰው ዛሬ ዘማዊ ይሆናል። ትናንት ንጉሥ የነበረ ሰው ዛሬ ባሪያ ይሆናል። እግዚአብሔር ግን ሁልጊዜ እግዚአብሔር ነው። የማይለወጥ ንጉሥ እሱ ነው። በጌትነቱ ጸንቶ የሚኖር ሳይጎድል የሚሰጥ ሳያጣ የሚለግስ ሳይነግሩት የሚያውቅ እሱ ሕያው እግዚአብሔር ነው።